ነበርና አሁን ደግሞ የተመኘሁትን አልሐምዱሊላህ ረብል ዓለሚን እንደዚህ አላህ ወድና ፈቅዶ ለዚህ አደርሶኛል። አልሐምዱሊላህ እና ምን ልላችሁ ፈልጌ ነው፣ እናንተም ኸይር ነገር ጥሩ ነገሮችን ተመኙ። ከአላህ ምንም የሚሳነው አላህ በቃ እናንተ የተመኛችሁትን ምንም የሚያሳጣችሁ ምንም ደግሞ የሚነፍጋችሁ ነገር የለም። እውነት ለመናገር በቃ እናንተ ብቻ መልካም ጥሩ ነገር በቃ ኸይር ነገር ተመኙ እንጂ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው ቤተሰብ። እንግዲህ ዛሬ ከብዙ መጥፋት በኋላ ይመስለኛል 15 ቀን 20 ቀን ቢሆነኝ ቪዲዮ ከሰራሁ ማለት ነው። እውነት ለመናገር ምን ሆነሽ ነው ብላችሁ ብትጠይቁኝ ይሄ ነው ብዬ የምመልሰው መልስ የለኝም። ምክንያቱም በእርግጥ ቢዚ ነኝ፣ በጣም ቢዚ ነኝ። ያው ስራም ስለበዛብኝም ነው። ሁለተኛም ደግሞ እንግዲህ እህቴ ባለፈው ልትሄድ ነው ብያችሁ ነበርና ቤት ሰው ስለሌለኝ ሱቅም ቤትም ስል በቃ ቢዚ ሁኜ ከረምኩ ማለት ነው። ይመስለኛል ከአንድ ወር በኋላ አልሐምዱሊላህ ሰው አግኝቼ ያው ወደ ስራ ተመልሻለሁ ማለት ነው። እና ቢዚ ሁኜ ነው እውነት ለመናገር። ነፍሰ ጡር ስትሆኑ ደግሞ ቤትም ስራ ሱቅም ስትሉ አይመቻችላችሁም እና ከዛ አኳያ ነው ማለት ነው የጠፋሁት። ካሁን በኋላ ግን አለሁ ኢንሻአላህ በእዝኒላህ። እና እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ነው? ረመዳን እየመጣ ነው እንግዲህ ረመዳን ስብሃነከ የዛሬ አመት እኔም በመዳም ቤት ንውጥ እያልኩ ነበር ማለት ነው። ሳምቡሳ አስቀድሞ አሳምቡሳው ዝግጅቱ፣ ቤቱ፣ ጽዳቱ በቃ እንጃ ያ አሁን ላይ ትዝ ሲለኝ እኔም እኮ አሁን ላይ ሳውዲ በነበረ እንደዚህ አደርግ ነበር እያልኩ ትውስታ መጥቶብኝ ነበርና እንግዲህ ረመዳን ላይ እውነት ለመናገር ስራ በጣም ይበዛባችኋል። ቢዚ ነው የምትሆኑት ከመዳም ስራ ጋር ከጾሙ ጋር ከሁሉም አንፃር ቢዚ ትሆናላችሁ። አላህ ይገዛችሁ የኔ ውድ እህቶች። አላህ ሱብሃነሁ ወተዓላ ተኋላችሁም ተፊታችሁም እቅፍ ድግፍ አድርጎ ጾማችሁንም መቅቡል አድርጎ ተቀባይነት ሰጥቷችሁ በሰላም ጾማችሁ የምትጨርሱት ስራውንም ማቅልላችሁ እንዲሁም ደግሞ ጾማችሁንም አላህ ከአላህ ጋር ተቀባይነት አድርጎላችሁ በሰላም ጾማችሁ እንድትጨርሱ የዘወትር ምኞቴም ዱዓም ነው። እውነት ለመናገር ሁላችሁንም አረብ ሀገር ያላችሁት እኔም ስለነበርኩበት እኔም ስላለፍኩበት የስራ ቢዚነቱ የስራ ብዛቱ እንዲሁም ደግሞ በቃ እኔ እንጃ በተለይ እንቅልፍ የለም ረመዳን ላይ እነሱ ለበሉት በተለይ አፍጠራችሁ እንደዛ ድክም እንደዛ በቃ ሁናችሁ ውላችሁ ማታ አፍጥረው ስትሉ ምግቡ በቃ ይሄ ላይ የሚቆምባችሁ ያቃ መደራረብ በዚህ አሁን ላይ ደግሞ አሁን አመት ላይ እንጂ ሙቀቱ እንደዛ ሙቀት እየተቃጠላችሁ አሳሙሳውን መጥበስ እንደዛ ምግቦችን መስራት በጣም ይከብዳል። እንግዲህ በተለይ ሳውዲ እኔ በነበርኩበት ማለት ነው። እንግዲህ አላህ ያግዛችሁ ነው የምላችሁ ማለት ነው። አላህ ሁሉን ነገር ቀይ በቀኝ ያድርግላችሁ። አገርም ለመግባት ያሰባችሁ አላማችሁን አሳክታችሁ እንዲሁም ደግሞ በቅርቡ ሀገር ለመግባት ያሰባችሁ አላህ ሀሳባችሁን ሁሉ አሟልቶ በሰላም ለሀገራችሁ ከቤተሰቦቻችሁ ጋር ከምትወዱት ባላችሁ ከምትወዷቸው ልጅም ካላችሁ ለልጆቻችሁ ጋር አላህ በሰላም ይደብልቃችሁ ነው የምለው። እውነት ለመናገር እኔ ስደት ላይ ላላችሁት በተለይ ለእህቶቼ ምንጊዜም ዱዓዬ እውነት ለመናገር ዱዓዬም ሁልጊዜም ለእናንተ ዱዓ ነው የማደርገው ወላሂ እውነት ለመናገር ምክንያቱም እኔም ያለፍኩበት ስለነበረ እኔም በቃ ይሄንን ጊዜ ስላለፍኩበት ማለት ነው። እና ማላችኋለሁ እንግዲህ ዛሬ መጣሁት ሰላም ልላችሁ ነው። አንደኛ ረመዳን እየመጣ ስለሆነ ዝግጅት እንዴት ነው? በመዳም ቤት ራሳችሁን ጠብቁ፣ ምግብ ብሉ፣ ዱዓ እያደረጋችሁ ኢስቲግፋር እያደረጋችሁ ዱዓችሁን እያደረጋችሁ ጾማችሁን ጾሙ ለማለት ያክል ነው። መቼም ይሄ ለእናንተ ምክር እንትን ነው ብዬ አልልም።
ብዙዎቻችሁ ጎበዞች ናችሁ። በተለይ አንዳንድ እህቶቻችን አዲስ የሄዱ ለምሳሌ አረብ ሀገር ሄደው የማያውቁ አዲሶች አሉ። ለእናንተ በጣም ትልቅ ቻሌንጅ ሊሆንባችሁ ፈተና፣ እንዲሁም ደግሞ ትልቅ ቻሌንጅ ሊሆንባችሁ ይችላል። አብሽሩ ኢንሻአላህ። ጠንክር ብላችሁ ምግባችሁን እየበላችሁ ስራችሁን ሰርታችሁ ለመለወጥ እስከሆነ ድረስ ራሳችሁን ለመለወጥ ሞክሩ ነው የምለው። እንዲሁም ነባሮች ያው ያለፋችሁበት ስለሆነ ለእናንተ አይከብድም። በነገራችን ላይ አስባልት ዳር ስለሆንኩኝ የሆነ በግ እየጮኸ ነው። የሆነ መንገድ ላይ አስሮ ሂዶ ነው መሰለኝ በግ እየጮኸ ነው ይሰማኛል። ምናልባት ቪዲዮ ላይ ከሰማችሁት ማለት ነው። እና እመላችኋለሁኝ እንግዲህ ለእኔም ደግሞ ዱአ አድርጉልኝ። አላህ በሰላም ለሁለት እንዲያደርገኝ። ይሄው የዛሬ አመት በመዳም ቤት ነበርኩኝ ማለት እንደዚህ ሮመዷን ጨርሼ ነው ሀጅ ላይ ነው ኢትዮጵያ የገባሁትኝ። እንግዲህ አሁን 10 ወር ሆነ ማለት ነው። እውነት ለመናገር ሀጅ ላይ ነው ማለት ሀጅን እዚህ ነኝ ማለት ነው። ሀጅ 1 ወር ሲቀረው ለምናችሁ አሁን 10 ወሬ ማለት ነው። ከመጣሁኝ 10 ወሬን ያስኩ ማለት ነው። እንግዲህ በ10 ወር ውስጥ እንግዲህ ቤተሰብ በጣም ይቅርታ ማለት ነው። ሱቅ ላይ ስለሆንኩኝ ሰው ሲመጣ ስነሳ ሳስተናግድ በቃ እንደዛ ስል በተለይ ሱቅ ውስጥ ሆናችሁ ስራ ለመስራት በጣም የሚያስቸግራችሁ ሰው ሲመጣ እንደዚህ ለማውራት አይመቻችላችሁም እና ከዛ አንጻር ነው ማለት ነው። ምን ላይ እንዳለው አላውቅም። የዛሬ አመት እኔም በመዳም ቤት ነበርኩኝ። ከመጣሁ 10 ወሬ አልሐምዱሊላህ ሱብሃንአላህ። ጊዜው እንደሚሄድ ለላዚም ጊዜው ሄዶ እንደዚህ እንትን ስለው በጣም ይገርመኛልና እኔ እንኳን ከመጣሁ ከአረብ ሀገር 10 ወሬ ማለት ነው። ሀጅ 1 ወር ሲቀረው ነው አስቀድሜ የመጣሁት ማለት ነው። አሁን ልክ 10 ወሬ ገባ እና የምልላችሁ አስቤ ነው። በዱዓችሁ አትርሱኝ። እንግዲህ ዱዓ አድርጉልኝ። ያው እንግዲህ መውለጃ ሰዓት እየደረሰ ነው። እኔም አላህ ከሪም ያው እንግዲህ ስደት ኑራችሁ በስደት ላይ ከርማችሁ ትንሽ እርግዝና እውነት ለመናገር በጣም ቻሌንጅ አለው። አይመቻችሁም። በቃ እንቅልፍ የለም፣ ድካም ነው። አቤት እና ስለዚህ አይመቻችላችሁም እና እንቅልፍ የለም። በቃ እንጃ የሆነ ኮምፎርት አይሰጣችሁም እና ከዛ አንጻር ነው ማለት ነው። ስለዚህ በዱዓችሁ አስቡኝ፣ ዱዓ አድርጉልኝ። ብዙ አመት አረብ ሀገር ኑራችሁ መታችሁ እንደዚህ መናገር ትልቅ ደስታ ነው። ግን ድካሙ ከባድ፣ ድካሙ ልነግራችሁ አልችልም። በጣም ድካም አለው በጣም። አሁንም እንግዲህ ጥያችሁ ወጣሁ ማለት ነው። በጣም አፉ በሉኝ ቤተሰብ። ስለዚህ በዱዓችሁ አስቡኝ፣ ዱዓ አድርጉልኝ የኔ ውድ ጓደኞቼ። እንግዲህ እኔ አላቃችሁም እናንተ የምታቁኝ ውድቶቼ የአኺራ እህቶቼ በዱዓችሁ አስታውሱኝ፣ በዱዓችሁ እርዱኝ ማለት ነው። ያው እንግዲህ ዱዓን ጎራ አይጋርደውም ይባላል። ይህ ዱዓ በተለይ የስደተኛ ዱዓ በተለይ በቃ እኛ እርስ በርሳችን የምንግባባውና በተለይ ስደትን ያየ ሰውና ድካሙንም ሁሉ ነገሩንም ስለምታውቁት ትረዱኛላችሁ ብዬ አስባለሁኝ። ስለዚህ በዱዓችሁ አግዙኝ፣ በዱዓችሁ አትርሱ ለማለት ያክል ነው። ኢንሻአላህ ደግሞ በሰላም ወልጄ በሰላም